እንኳን ደስ አላችሁ። አዲስ ህይወት ወደዚህ ዓለም ማምጣት ትልቅ ታምር ነው። ነገር ግን ከወሊድ በኋላ የሚመጣው የሰውነት ክብደት መጨመርና የሆድ መውጣት ብዙ እናቶችን እንደሚያስጨንቅ አውቃለሁ። የድሮ ቅርጼን መልሰው ይሆን ብለው ተጨንቀው ያውቃሉ? ዛሬ ያለምንም መድኃኒት ወይም ጎጂ ኬሚካሎች በቤት ውስጥ ሆነው የሰውነት ቅርጹን የሚመልሱባቸውን ተፈጥሯዊና ሳይንሳዊ መንገዶች አሳያችኋለሁ። በተለይ መጨረሻ ላይ የምናየው ነጥብ ለብዙ እናቶች ለውጥ የሚያመጣ ሚስጥር ነው። ስለዚህ ቪዲዮውን እስከ መጨረሻው እንድትመለከቱት ጋብዛለሁ። ከወሊድ በኋላ የሚያጋጥም ውፍረት እናቲቱን ከማሳፈር አንስቶ በባሎቻቸው ዘንድ ትኩረት እስከ ማጣት ሊደርሱ ይችላሉ። ታዲያ ይህንን ችግር ለመቅረፍ ውፍረትን ለማስተካከል በሚል የተለያዩ ትክክል ያልሆኑ መንገዶችን ሲከተሉ ይስተዋላል። አሁን በእርግጠኝነት ብትሞክሯቸው ለውጥ የምታገኙባቸውን መንገዶች እነግራችኋለሁ። አንደኛ፣ ጡት ማጥባት። ጡት ማጥባት ለልጁ ብቻ ሳይሆን ለእናቲቱም ድንቅ ነው። በቀን እስከ 500 ካሎሪ ድረስ ለማቃጠል ይረዳል። ይህም ማለት ለአንድ ሰዓት ያህል ስፖርት እንደመስራት ይቆጠራል። ሁለተኛ፣ የውሃ አጠቃቀም። ከምግብ በፊት ውሃ መጠጣት ሆድ የሙሉነት ስሜት እንዲሰማው ያደርጋል። በቀን ቢያንስ ከ2 እስከ 3 ሊትር ውሃ መጠጣት ሜታቦሊዝምን በማፍጠን ስብን ያቃጥላል። ሶስተኛ፣ ፕሮቲን የበዛባቸው ምግቦች እንደ እንቁላል፣ ጥራጥሬዎች ለምሳሌ ባቄላ፣ አተር እና ስጋ ያሉ ምግቦች ቶሎ እንዳይርበን ያደርጋሉ። በባህላችን የሚዘወተረውም የገብስ አጥሚትም ለጥንካሬ እጅግ ጠቃሚ ነው። አራተኛ፣ በቂ እንቅልፍ። ምንም እንኳ ቢከብድም እንቅልፍ ማጣት የጭንቀት ሆርሞን እንዲጨምር ያደርጋል። ይህም ስብ በሆድ አካባቢ እንዲከማች ያደርጋል። ስለዚህ ሕፃኑ ሲተኛ አብሮ መተኛት ለሰውነት ቅርጽ መመለስ ወሳኝ ነው። አምስተኛ፣ የእግር ጉዞ። ከባድ ስፖርት ከመጀመሩ በፊት በቤት ውስጥ ወይም በሰፈር ውስጥ ለ15 ደቂቃ ያክል መራመድ ይጀምሩ። ይህ የደም ዝውውርን ያሻሽላል። ስድስተኛ፣ ትናንሽና ተደጋጋሚ ምግቦች። በአንድ ጊዜ ብዙ መብላት ሆድን ይወጥራል። ይልቁንም በ5 ጊዜ ትናንሽ ምግቦችን መመገብ ለምግብ መፈጨት ስርዓት ይረዳል። ሰባተኛ፣ ፋይበር ያላቸው ምግቦች፣ አትክልትና ፍራፍሬ እንዲሁም ሙሉ እህል እንደ አጃና ገብስ ያለ ማለት ነው። እነዚህን መመገብ የሆድ ድርቀትን ይከላከላል፣ ሆድንም ያሰጥማል። ሆድ አካባቢ የሚፈጠር ስብንም ይቀንሳል። ስምንተኛ፣ ጭንቀትን መቀነስ። አዲስ እናት መሆን ጫና አለው። ነገር ግን መጨነቅ ክብደት ለመቀነስ እንቅፋት ይሆናል። ነገር ግን ከመጨነቅ ይልቅ በጥልቀት መተንፈስና ጸሎት እንዲሁም ሜዲቴሽን ማድረግ ይረዳል። ዘጠነኛ፣ ስኳርና ጨው መቀነስ። ከመጠን በላይ ስኳር ለክብደት መጨመር፣ ጨው ደግሞ ሰውነት ውሃ እንዲያቁር ያደርጋል። እነዚህን በትንሹ መጠቀም ለውጡን ያፋጥነዋል። አስረኛ፣ የታሸጉ ምግቦችን ማስወገድ። ይህ በጣም ወሳኙ ነገር ነው። በፋብሪካ የተዘጋጁ ምግቦችንና ለስላሳ መጠጦችን ሙሉ በሙሉ ያቁሙ። ከዚህ ይልቅ በተፈጥሮ ቤት ውስጥ የተዘጋጁ ምግቦች ላይ ትኩረቶን ያድርጉ። 11ኛ፣ በቤት ውስጥ የሚዘጋጁ የጤና መጠጦች። ጠዋት በባዶ ሆድ የሚወሰዱ መጠጦች የሰውነት ሜታቦሊዝም ነቃ እንዲል ያደርጉታል። ለምሳሌ ለብ ያለ ውሃ ከግማሽ ሎሚ ጋር መጠጣት በጉበት ውስጥ ያሉ መርዞችን ለማጽዳት ይረዳል። ሌላኛው ደግሞ የዝንጅብል ሻይ ነው። ዝንጅብል የሰውነት ሙቀትን በትንሹ በመጨመር ስብ እንዲቃጠል ያደርጋል። ወደ አዘገጃጀቱ ስንመጣ 1 ኢንች የሚሆን ዝንጅብልን አፍልተው ይጠጡ። ይህ ከወሊድ በኋላ የሚመጣን የሆድ መነፋት በአጭር ጊዜ ያስታግሳል። 12ኛ፣ የሆድ መቀነት ወይም ድጋፍ። በባህላችን እናቶች በጨርቅ ሆዳቸውን ያስራሉ። ይህ በሳይንሳዊ መልኩ አብዶሜናል ባይንዲንግ ይባላል። ከወሊድ በኋላ የሆድ ጡንቻዎች ተዘርግተው ስለሚቆዩ ይህ ድጋፍ ጡንቻዎቹ ወደ ቀድሞ ቦታቸው እንዲመለሱ ጫና ያደርጋል። በተጨማሪም ለጀርባ ህመም እፎይታን ይሰጣል። ነገር ግን እናቶች ማወቅ ያለባችሁ መቀነቱ በጣም መጥበቅ የለበትም። ትንፋሽ እስኪያጥር ድረስ ማሰር የውስጥ አካላት ላይ ጫና ስለሚፈጥር መጠነኛ ድጋፍ የሚሰጥ መሆን አለበት። ነገር ግን ወሊዱ ከቀዶ ጥገና ወይም ሲሴክሽን በኋላ ከሆነ ሐኪም ማማከር ይኖርባቸዋል። 13ኛ፣ የሆድ ጡንቻ መራራቅ። ይህ ምርመራ ይፈልጋል። ብዙ እናቶች ስፖርት ቢሰሩም ሆዳቸው የማይገባው ወይም ወደ ቦታው የማይመለሰው ዲያስታሲስ ሬክቲ ስላለባቸው ሊሆን ይችላል። ይህ ማለት በእርግዝና ወቅት የሆድ ጡንቻዎች ለሁለት ተከፍለው ሳይመለሱ ሲቀሩ ነው። ምርመራውን በተመለከተ በጀርባው ተኝተው ጉልበቶን ይጠፉ። በመቀጠልም ጭንቅላቶን በትንሹ ወደ ላይ ያንሱ። በመቀጠል እምብርቱ አካባቢ ጣቶን ያስገቡ። ከሁለት ጣት በላይ የሚሰምጥ ከሆነ ጡንቻው ተራርቋል ማለት ነው። ለዚህ ደግሞ ልክ እንደዚህ ያለ ምልክት ካዩ ስፖርት በሚሰሩበት ጊዜ
ፈጽሞ ሲታፕ መስራት የለቦትም፣ ምክንያቱም ጉዳቱን ያባብሰዋል። ይልቁንም የዳሌ ወለል ወይም ፔልቪክ እንቅስቃሴዎችን ማድረግ ያስፈልጋል። ይህ በጣም ለረጅም ጊዜ የሚቆይ ከሆነ ወደ ሆስፒታል በመሄድ መታየት ይኖርቦታል። 14ኛ የፕሮቲንና የካርቦሃይድሬት ጥምርታ። ክብደት ለመቀነስ መራብ የለቦትም፣ ይልቁንም የሚበሉትን ጥምርታ ማስተካከል ነው። በኢትዮጵያ የምግብ ሰንጠረዥ ውስጥ እንጀራ የካርቦሃይድሬት ምንጭ ነው። ምግብ ለመመገብ በአንድ ገበታ ላይ እንጀራ ሲያስቀምጡ የእንጀራውን መጠን ቀንሰው በምትኩ አትክልት ወይም እንቁላልን ያብዙ። ፕሮቲን የሆድ ስብን ለማቅለጥና ጡንቻን ለመገንባት ቁልፍ ሚና ይጫወታል። እንዲሁም ከምሽቱ 1 ሰዓት በኋላ ምግብ አለመመገብ ሰውነቱ ያጠራቀመውን ስብ እንዲጠቀም እድል ይሰጠዋል። 15ኛ የኬግል እንቅስቃሴዎችን ማድረግ። ከወሊድ በኋላ የዳሌ ወለል ጡንቻዎች ወይም ፔልቪክ ፍሎር ይላላሉ። ይህ ደግሞ የሽንት መቆጣጠር ችግርና የሆድ መውጣትን ሊያስከትል ይችላል። አሁን የኬግል እንቅስቃሴ እንዴት ይሰራል የሚለውን እናያለን። ኬግል ማለት ሽንትን ለማቆም የምንጠቀምባቸውን ጡንቻዎች በመጭመቅና በመልቀቅ የሚሰራ ቀላል ስፖርት ነው። ይህንን ስፖርት የትም ቦታ ሆነው ሊሰሩት ይችላሉ። ለምሳሌ ሕፃኑን እያጠቡም ቢሆን መስራት ይችላሉ። ይህ የውስጥ ጡንቻዎችን በማጠናከር የሆድ መውጣትን ለማጥፋት መሰረት ይሆናል። 16ኛ የቫይታሚን ዲ ወይም የፀሐይ ብርሃን ማግኘት። ከወሊድ በኋላ የቫይታሚን ዲ ማነስ ለክብደት መቀነስ፣ መዘግየትና ለድብርት መንስኤ ሊሆን ይችላል። ስለዚህ ጠዋት ላይ ሕፃኑን ይዞ ፀሐይ መሞቅ ሜታቦሊዝምን ከማሳደጉም በላይ የሰውነትን የኃይል መጠን ይጨምራል። 17ኛ አቀማመጥን ማስተካከል። ብዙ ጊዜ እናቶች ጡት ሲያጠቡ ወይም ሕፃን ሲያቅፉ ጎበጥ ይላሉ። ይህ ደግሞ የሆድ ጡንቻዎች እንዲዳከሙና ሆድ ተለጥጦ እንዲወጣ ያደርጋል። ስለዚህ በምትቀመጡበትም ሆነ በምትቆሙበት ጊዜ ጀርባን ቀጥ ማድረግና ትከሻን መዘርጋት ሆድ እንዲገባ ትልቅ ድጋፍ አለው። 18ኛ ምግብ ሲመገቡ ጥንቃቄ ማድረግ። ስልክ እያዩ ወይም ቴሌቪዥን እያዩ መመገብ ሳያውቁት ብዙ ካሎሪ እንዲወስዱ ያደርጋል። ምግብን በሚገባ አኝኮ መብላት፣ ይህም ማለት ቢያንስ 20 ጊዜ ማኘክ አንጎላችን የጥጋብ መልእክት እንዲደርሰው ጊዜ ይሰጠዋል። ይህ ደግሞ የምግብ መፈጨትንም ያቀላጥፋል። 19ኛ ከካፌንና ከአልኮል መራቅ። ከመጠን በላይ ቡና መጠጣት የእንቅልፍ መዛባትን ያመጣል። ይህም ቀደም ብለን እንዳየኑ ክብደት ለመቀነስ እንቅፋት ነው። አልኮል ደግሞ በውስጡ ከፍተኛ ካሎሪ ስለሚይዝ የሆድ ስብን ይጨምራል። በምትኩ እንደ ጤናማው የገብስ ሻይ ወይም የእጽዋት ሻዮችን መጠቀም ይመከራል። 20ኛ የራስን እድገት መመዝገብ። በመግቢያ እንደነገርኳችሁ መጨረሻ ላይ የምነግራችሁ ወሳኝ ነገር ነው ብያችኋለሁ። እስካሁን የነገርኳችሁን ነገሮች እንዳለ ተግብራችሁ መጨረሻ ላይ ምን ያህል ለውጣችሁን እንዳያችሁ የምትመዝኑበት ወይም የምትገመግሙበት መንገድ ነው። በየቀኑ ሚዛን ላይ መውጣት ተስፋ ሊያስቆርጥ ይችላል። ስለዚህ በየ2 ሳምንቱ ፎቶ በመነሳት ወይም በልብስ ልክ ለውጦን ይለኩ። ለውጥን ማየት ተነሳሽነትን ወይም ሞቲቬሽን ስለሚጨምር ጉዞውን እስከ መጨረሻው እንድትቀጥሉ ያደርጋችኋል። ውድ የቶቲዩብ ተከታታዮች፣ ዋናው ቁም ነገር ትዕግስት ነው። ሰውነቱ ለ9 ወራት ተለውጦ ያደገውን ያህል ለመመለስም ጊዜ ይፈልጋል። ስለዚህ አሁን የነገርኳችሁን 20 ነጥቦች በተግባር ላይ በመዋል ጤናማና ደስተኛ እናት ይሁኑ። ይህ መረጃ ጠቃሚ ሆኖ ካገኙት ቪዲዮን ላይክ በማድረግ ለሌሎች እናቶች እንዲደርስ ያድርጉ። ተመሳሳይ የጤና መረጃዎች እንዲደርሱ ሰብስክራይብ ያድርጉና የደውል ምልክቷን ይጫኑ። ከነዚህ 20 ነጥቦች ውስጥ የትኛውን መጀመር ይፈልጋሉ? አስተያየቶን በኮመንት ያጋሩ። በሌላ አዲስ ቪዲዮ እስከምንገናኝ ቸር ቆዩ።